የዘንድሮ የክረምት ውድድር በዛሬው ቀን እንግዲህ በይፋ በሀላባ ቁሊቶ ከተማ አስተዳደር ተጀምሯል። ይህ የክረምት ውድድር ዘንድሮ የተጀመረ ሳይሆን ቅርብ ጊዜ የተጀመረ ሳይሆን በረጅም ዓመታትን ሀላባ ላይ የቆየ ነው። ሀላባ ቁሊቶ በተለይ ብዙ የእግር ኳስ ተጫዋቾች ያለበት አካባቢ ነው። በዚህ መነሻ የክረምት ውድድሮች በየዘርፉ ይካሄዳሉ። ያው ሳቢቱ በድሮ ይባላል። የሀላባ ቁሊቶ ከተማ ወጣቶችና ስፖርት ጽሕፈት ኃላፊ። ይሄ 2018 የሚደረገው ክረምት ልዩ ልዩ ስፖርት ሻምፒዮና አላማው አንደኛ ተተኪ ስፖርተኞችን ለከነማችን መመገብ ነው። ከከነማ አልፎ ደግሞ በሀገር አቀፍ ደረጃ ለሚሳተፉ ክለቦች ተተኪዎችን ማፍራት ነው። ዋና አላማው ተተኪ ስፖርተኞችን እያፈሩ መሄድ ነው። በየአመቱ ተተኪ ስፖርተኞችን ማፍራት ነው አላማው። ሁለተኛ ስፖርታዊ ጨዋነት ላይ መሰረት አድርጎ መስራት፣ ዲሲፕሊን ላይ መስራት። ሁለተኛ ትልቁ ግባችን ደግሞ ወጣቱ ከሱስ ነፃ ሆኖ አልባሌ ቦታ ከመዋል እዚህ አንድ ቦታ ላይ ሆኖ እየተዝናና ጊዜውን እንዲያሳልፍ ነው ዋና አላማው ማለት ነው። ትኩረት አድርጎ የሚሰራው። ስሜ አብዱልዋሲት ናስር ሰይድ እባላለሁ። የሀላባ ዞን ወጣቶችና ስፖርት መምሪያ ምክትል ኃላፊና የስፖርት ዘርፍ ኃላፊ ነኝ። እንደሚታወቀው ይሄ የክረምት ውድድር እንደ ክልል ተሞክሮ የሚሆን ውድድር ነው የምናደርገው። በየአመቱ የሁለት ወራት ትምህርት ቤቶች ሲዘጉ በጣም ሰፊ ውድድር ነው የምናደርገው። እንደምታዩት ድባቡም በጣም ከፍተኛ ነው። ይሄ እንደ ክልል ተሞክሮ የሚሆን ነው። ብዙ ዞኖች እንደ ክልል ውስጥ ያሉ ዞኖች ማዕከላዊ ኢትዮጵያ ክልል ውስጥ ያሉ ዞኖች ተሞክሮ እያዩ የሚቀምሩትና የሚወስዱት ነው። በጣም ሰፊ ውድድር ነው የምናደርገው። በጣም ብዙ አይነት ስፖርት አይነት ነው የምናደርገው። ካታጎሪውም ከአንደር 13 ጀምሮ እስከ አዋቂ ድረስ እናደርጋለን። 15 አለ፣ 14 አለ፣ 17 አለ እና ወደ አዋቂ ጭምር ያለ አዋቂ የምናደርግበት የውድድር አይነት ነው። በጣም ሰፊ ውድድር ነው። ከ80 እስከ 90 የሚሆኑ ክለቦች የሚወዳደሩበት ነው። በጣም ጊዜው አጭር ቢሆንም በጣም ሰፊ ውድድር ነው። ይሄ ስሜ አብዱልፈታ አብደላ እባላለሁ። የሀላባ ቁሊቶ ከተማ አስተዳደር ወጣቶችና ስፖርት የስፖርት ዘርፍ ኃላፊ ነኝ። እንግዲህ እንደሚታወቀው የ2018 የሀላባ ቁሊቶ ከተማ አስተዳደር ለሚካሄደው ለ2018 ልዩ ልዩ ስፖርት ሻምፒዮና እንኳን በሰላም አደረሳችሁ ለማለት ወዳለሁ። በአጠቃላይ ምናልባት የዛሬን የመክፈቻ ፕሮግራምን አስመልክቶና አጠቃላይ የውድድሩን ይዘት አስመልክቶ አጠር ያለ ማብራሪያ ለመስጠት ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። በአጠቃላይ ምናልባት የ2018 ልዩ ልዩ ስፖርት ሻምፒዮናን በተመለከተ እኛ ምናልባት የሀላባ ስፖርት እንደሚታወቀው በደማቅ ሁኔታ ስፖርቱ አፍቃሪ ያለበት የስፖርት ኤሪያ ነው። ሀላባና ስፖርት የማይነጣጠሉ፣ ሀላባ ካለ ስፖርት አለ፣ ስፖርት ካለ ሀላባ የማይነጣጠሉ ነገሮች ናቸው። በሀገር ደረጃም የምንታወቅበት ብራንዳችን በዘንድሮ አመት ደግሞ በልዩ ሁኔታ ፕሪሚየር ሊግ የገባንበት አመት በመሆኑ የዘንድሮን የክረምት ልዩ ልዩ ስፖርት ሻምፒዮናን ልዩ ያደርገዋል። ዙመርስ ሰይድ መኪ ይባላል። የሀላባ ዞን ፉትቦል ፌዴሬሽን ዋና ሰብሳቢ ነኝ እና ያው ዛሬ የጀመረውን የሀላባ ከተማ አስተዳደር የቁሊቶ ከተማ የ15 ውድድር መክፈቻ ነው። ዛላና ዋንጃ ያው ይህ ውድድር ስንጠብቀው የነበረ ነው። ትልቅ ተጫዋቾችን ያፈራበት ውድድር ነው። ትልቁ ነገር መሆን ያለበት ቅድሚያ ያው ለስፖርታዊ ጨዋነት ሆነው አሁን ዛሬ ደስ በሚል ውድድር ነው ሰዓቱ ያለፈውና ይሄ ደስ የሚል ነገር ነው። ወገን ታደሰ እባላለሁ። የሀላባ ከተማ ወጣቶችና ስፖርት ጽሕፈት ቤት የውድድር ዳይሬክቶሬት ቡድን መሪ ነኝ። የ2018 የሀላባ ቁሊቶ ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት የሚያዘጋጀው የልዩ ልዩ ሻምፒዮና የክረምት ወራት ውድድር ደግሞ ሰብሳቢ በመሆን እየሰራው እገኛለሁ። ያው እንደሚታወቀው የክረምት ወራት ውድድር በሀላባ እጅግ በጣም ረጅም ጊዜ የቆየ ብዙ ታዳጊዎችን መፍለቂያ የሆነ በሀገራችን ለብዙ ትልልቅ ክለቦች ብሔራዊ ቡድን ድረስ የሚጫወቱ ተጫዋቾች የፈሩበት ነው። ከዛም አልፎ
ከአጎራባች ከተሞች እየመጡ የሚሳተፉበት ልምድ ልውውጥ የምናደርግበት የባህል ትውውቅ የምናደርግበት ሰፊ መድረክ ነው። የክረምት ውድድሮችን በተመለከተ ብዙ ጠቀሜታ አላቸው። አንደኛ ብዙ ተማሪዎች የእረፍት ጊዜያቸው ነው። እነዚህ ተማሪዎች አሉባልታ ቦታ እንዳይውሉ ጊዜያቸውን በስፖርት እንዲያሳልፉ ስፖርት ባለበት አካባቢ የዘወትር ጊዜያቸው እንዲሆኑ ይጠቅማል። ሁለተኛው ደግሞ ተጫዋቾች ራሱ የኳስ ፍላጎት ተመልካች የሆኑ አካላትም ጭምር እዚህ መጥቶ የሚያዩበት ሁኔታ የሚፈጥር ነው ሊሆን የሚችለው። ስለዚህ በየአመቱ ደመቅ ባለ መልኩ ክረምት ውድድር እናደርጋለን። ክረምት ውድድር በሁሉም ካቴጎሪዎች እናደርጋለን። ከህፃናት እስከ አዋቂ ድረስ እስከ መሻላ ካፕ ድረስ እናደርጋለን። ዘንድሮ የሚደረገው ክረምት ልዩ ልዩ ስፖርት ሻምፒዮና በጣም ልዩ የሚያደርገው አንደኛ ረጅም ጊዜ ለ25 ዓመታት በጉጉት ስንጠብቅ የነበርነውን ፕሪሚየር ሊግ የተቀላቀለበት አመት ላይ መደረጉ ልዩ ያደርገዋል። ስለዚህ በዘንድሮ አመት ብናደርገው ክረምት ልዩ ልዩ ውድድር ሻምፒዮና አንደኛ ለከነማ ተተኪዎችን የምናፈራበት ታዳጊዎችን ለከነማ የምናፈራበት አዋቂዎችን ደግሞ ለከነማ የሚመገቡበት አመት ነው። ስለዚህ ከሌላው በተለየ መልኩ ዘንድሮ እንሰራለን። ዛሬ ሳይሆን ቀደምት እኛም ውድድሩ ላይ ተሳታፊ ነበርን። አሁን እንዳጋጣሚ ሆኖ ውድድሩን ምንመራ አካል ሆነን አሁን ብንመጣም ከዚህ ቀደም ውድድሩ ላይ ተሳታፊ ነበር። ልጅ ሆነን እንጫወት ነበር። እኛም 15 ዓመት በታች 17 ዓመት በታች ተጫውተን አልፈናል። አሁን ደግሞ ጊዜው ሰጥቶን ያው ውድድሩን ምንመራ አካል ሆነን እንደ ዞን እየመራን ነው ከከተማ። ምናልባት በአጠቃላይ በዚህ ውድድር ምን እንጠብቃለን በሚለው እኛ በዚህ በልዩ ልዩ ስፖርት ሻምፒዮና ታዳጊዎችን የምናፈራበት ለከነማችን ተተኪዎችን የምናፈራበት ጥበብ ያላቸውን ልጆች ለቅመን በፕሮጀክት የምናቅፍበት በፕሮጀክት ደግሞ አቅፈናቸው በአደረጃጀቱ ጥሩ ጤናማ የሆነ አደረጃጀት ሰርተንላቸው ከነማን የሚመግቡ ከፍተኛ ሊግን የሚመግቡ አንደኛ ሊግ ላይ ያሉ ቲሞቻችንን የሚመግቡ አለፍ ሲል ሀገርን የሚወክሉ ስፖርተኞችን ለማፍራት የተዘጋጀ መድረክ ነው። ክረምት ውድድርና ሀላባ ያው የሚናፈቅበት ሰዓት ነው። ሀላባ ላይ ያው ክረምት የግድ ውድድር ወደ ሜዳ ነው የምትሄደው። አብዛኛው ያው በኳስ ያላለፈ የለምና ሁሉም የክረምት ውድድር ነው። ትላልቅ ተጫዋቾችንም የፈሩበት ሜዳ ነው። አሁን ደግሞ ከተማ አስተዳደሩ ትልቅ ትኩረት ሰጥቶ በከፍተኛ ባጀት ነው እየተንቀሳቀሰ ያለው። ትኩረት ተሰጥቶበታል። አሁን ደግሞ ለከነማውም 15 ላይ 17 ላይ አንደር 20 ላይ ስላለ ይሄ ውድድር ለልጆችም ጥሩ አጋጣሚ ነው የሚሆነው። ለተመልካቹም ጥሩ ጊዜ ማሳለፊያ ይሆናል። የክረምት ውድድር እንደ አጠቃላይ ለወጣቱ አንደኛ በስነ ምግባር ታንጸው ከአልባሌ ቦታ ከተለያዩ ሱሶች ርቀው እንዲያሳልፉ የሚሆንበት ቦታ ነው። በሁለተኛነት ደግሞ ተስፋ የሚያደርጉበት ክህሎታቸውን ታለንታቸውን አሳይተው ወደ ተለያዩ ክለቦች ወደ ከነማ ጭምር ተስፋ አድርገው የሚገቡበት መነሻቸው ነው። ስለዚህ የሀላባ ቁሊቶ ከተማ የክረምት ወራት ልዩ ልዩ ሻምፒዮና ውድድር እጅግ በጣም ሰፊ ጥቅም አለው። አርፌንጂ ኦሱቲ ሀላቢ ኢላቲ ኦሲሶኒ ቢኩኒን ዲላይቲ ዋንጀይቲ አርፌንጂ ኦሱቲ ሀላቢ ኢላቲ ኦሲሶኒ ቢኩኒን ዲላይቲ። ሌላው ሁላችንም እንደምናውቀው በዚህ አመት እንግዲህ የሀላባ ቁሊቶ ከተማ ከነማው ወደ ፕሪሚየር ሊግ ገብቷልና ይሄ ዝም ብሎ የመጣ አይደለም። እንደዚህ አይነት ፍላጎትም ሲኖር ዛሬ ላይ የሀላባ ከነማ ወደ ፕሪሚየር ሊግ የማግባቱ ጉዳይ በየክረምቱ በየሰፈሩ ያለው የስፖርት ወዳድ የሆነው ቤተሰብ አማካይነት
እስከ ዛሬ ደረጃ ልንደርስ ችለናል። ይሄ ፍላጎት ፈጥሯል። ከነማ ወደ ፕሪሚየር ሊግ ብቻም ሳይሆን ከዛም ከፍ ብሎ እንዲሄድ እንደ ህዝብ ከባድ የሆነ ፍላጎት ነው ያለውና ለዚህ ጉዳይ ደግሞ ያስፈልጋል። እግር ኳሱ አካባቢ ላይ ነገ ሊረከብ የሚችል ወጣት ያስፈልጋል። ለዚህ እነዚህ ወጣቶች ክረምታቸውን ብቻም ሳይሆን ጠንካራ ከሆነ ነገ የተሻለ ህይወት የራሱ የተሻለ ህይወት የሚኖርበት የኢኮኖሚውን የማህበራዊ መሰረቱን የሚያጠናክርበት ትልቁ መፍትሄ ነውና ስለዚህ ይሄን ፕሮግራም ሁሉም በተቻለው መጠን አልባሌ ቦታ ላይ ከሚውል እዚህ መጥቶ ማዋል መቻል አለበት። የተለያዩ አላስፈላጊ የሆኑ ቦታዎች አሉ። እዛ አይደለም ወጣቱ ማዋል ያለበት፣ ስፖርት አካባቢ ላይ ማዘውተር መቻል አለበት። ሁለተኛ ሚሻላ ደግሞ ዘንድሮ ሚሻላ ካፕ ከስሙ መነሻ ጋር ተያይዞ በጎ ፍቃድም ስፖርተኞች በበጎ ፍቃድም ይሳተፉበት በበጎ ፍቃድ የተሳተፉ ውድድሩንም የተሳተፉ ማህበረሰቡን እያዝናኑ ውድድሩን ማድረግ አለባቸው። ሁለተኛ ከሚሻላ ካፕ ለከነማ ልጅ ይመረጣል። ተጋባዥ ቲሞች አሉ። አምና ተጋባዥ ቲም መምጣቱ እኛ ጋር ያሉ ሚሻላ ቲሞች ራሳቸውን በደንብ ይፈተሹበት። ዘንድሮ ደግሞ አምና አንድ ነበር፣ ዘንድሮ ሁለት እያል እንሄዳለን። ስለዚህ የሚመጡ ቲሞች ለኛ ክለቦች ልምድ በሚሰጡት መልኩ ነው ምልመላ የምናደርገው። ስለዚህ መሳተፍ ብቻ ሳይሆን ለሚሻላ ካፕ የሚሳተፉ ክለቦች ልምድ የሚቀስሙባቸው ክለቦችን ነው ሴሌክት የምናደርገው። ስለዚህ ለሚሻላ ካፕ የሚመረጡ ክለቦች ልምድ የሚሰጡ፣ ሁለተኛ ተተኪ እዛም ልጅ ልናገኝ እንችላለን። ስለዚህ በዛ መልኩ አቅደን እየሰራ ነው። ዘንድሮ በተሻለ መልኩ ቀጣይ ደግሞ በየአመቱ ሚሻላ ካፕም ዘውታሪ ተወዳጅ እንዲሆን በደንብ አቅደን እየሰራን ነው። ስለዚህ ክፍት ያደረግናቸው ዝግጅት የተደረጉ እንትኖች ክፍት የተደረጉ በቃ ቡድኖች በደንብ መሳተፍ አለባቸው። ዩ17ንም በተሻለ መልኩ ለመስራት ዘንድሮ እየሰራን ነው። 2018 ክረምት ልዩ ሻምፒዮና በተለየ መልኩ ውድድሮችን እናደርጋለን ብለን አቅደን እየሰራን እንገኛለን። በዚህ ውድድሩ ፋይዳው በጣም ሰፊ ነው። አንደኛው ስፖርተኞች ክረምት ላይ በጣም ትምህርትም ስለሚዘጋ ይቸገራሉ፣ ውሎ ላይ ይቸገራሉ። አሉባሌ ነገር ውስጥ እንዳይውሉ ይሄን እናደርጋለን። ሁለተኛው በርካታ ስፖርተኞችን የምንመለምለው ከዚህ ነው። ለፕሮጀክቶች ለተለያዩ ክለቦች እነ ሸገር፣ እነ ዛላ፣ እነ ከነማ ሌሎች ክለቦችም በፕሪሚየር ሊግ ደረጃ ያሉ ክለቦችም ከዚህ ወጡ ልጆች ናቸው። እየተጫወቱ ያሉትም ተጫውተው ያለፉም በርካታ ልጆች አሉ። በጣም ፋይዳው ሰፊ ነው። አንደኛ ኢኮኖሚካሊ፣ ፖለቲካዊ፣ ማህበራዊ አስተዋጽኦ ስፖርት ትስስሩ በጣም ደስ የሚል ነው። በጣም ማለት ይሄ ነው ተብሎ ሊለካ አይችልም። አንደኛ አዝናኝ ነው፣ ፈን ነው። ክረምቱን ሰው ሳይደበር እዚህ እንደምታየው በጣም ብዙ ተመልካች ከ20 እስከ 30 ሺህ የሚሆን ተመልካች ነው በአንድ ጊዜ ቁጥሩ ሰፊ የሆነ ተመልካች ነው የሚመጣው። ድባቡም በዛው ልክ ነው። ፖቴንሻልም ስለሆን በስፖርቱ በጣም ብቁ የሆኑ ስፖርተኞችን በአገር ደረጃ ተወዳዳሪ ለብሔራዊ ቡድን ሁሉ የሚወጡ ስፖርተኞች እዚህ ሜዳ ላይ የሚጫወቱ ስፖርተኞች ከዚህ የሚጀምር ስፖርተኛ ነው ብሔራዊ ቡድን ላይ የምታያቸው። አሁን ቅዱስ ጊዮርጊስ፣ ቡናም ሌሎች ክለቦች ላይ እነ ኢያሱን የመሰሉ እነ ጸጋን የመሰሉ እነ ጸጋ ከድሬ እነ ጸጋ ደርቤን የመሰሉ ምርጥ ስፖርተኞችን ከዚህ ቀደም የነበሩትም ጭምር የሚወጡት ከእንደዚህ አይነት ውድድር የሚገኙ ልጆች ናቸው። ከነማም ላይም በብዛት አሉ፣ ሸገር ላይ አሉ፣ ዛላ ላይ አሉ። ብሔራዊ ሊግ የሚጫወተው ከ20 ዓመት በታች ፕሪሚየር ሊግ የሚጫወተው ዛላ ላይም በተመሳሳይ አሉ። ሌሎች ክለቦችም ላይ ገብተው በአገር ደረጃም በክልል ደረጃም አሉ ክለቦች ላይ ገብተው የሚጫወቱት ከዚህ የሚወጡ ስፖርተኞች ናቸው። በጣም ፋይዳው ተቆጥሮ ተነግሮ ማያልቅ ነው። ከጤና አንጻር ብናየው በጣም ከመዝናናት አንጻር ብናየው ይሄ ነው ተብሎ የሚለካ አይደለም። ምናልባት ይህ የክረምት ውድድር በአጠቃላይ ከድሮም ጊዜ ጀምሮ የነበረ በትውልድ ቅብብሎሽ የመጣ የስፖርት አይነት ነው። ክረምት ውድድር ሁሌ እኔ ህፃን ሆኜ ማቀው ዛላ ሜዳ ስንጫወት ነበረ። በተመሳሳይ ጨርቃጨርቅ ሜዳ የሚባል እዛ አካባቢም ስንጫወት ነበረ። አጠቃላይ በትውልድ ቅብብሎሽ የመጣ ስፖርት ነውና አሁን አደረጃጀቱ ተሰምሮለት በከተማ ወጣቶችና ስፖርት ነው ከዚህ በፊትም ሲደረግ የነበረው። በእኛ ሰዓትም ማቀፍ ተበጅቶለት ባጀት ተበጅቶለት ከእንትኑ ውጪ ማለት ነው ለጽፈት ቤቱ ከሚመደበው ውጪ ከተማ አስተዳደሩ በልዩ ሁኔታ ድጋፍ እያደረገን የመጣው ዘንድሮም ከዛ በላይ ድጋፍ አድርጎልን ልዩ ስፖርት ሻምፒዮናን
በዚህ ልክ እያስኬድን ያለንበት ሂደት ነው ያለው። ቀጣይም በዚህ ልክ የምናስቀጥል ነው የሚሆነው። የሀላባ አድቫንቴጁ በኳስ ላይ ማሳለፍ ትልቅ ጠቀሜታ አለ። በሁሉም ነገር ብቁ ዜጋ የሚፈጠርበት ስፖርተኛ ሲሆን ነው። ያንን ነገር ሊያረግ ትልቁ ነገር ለዞኑ ህዝብ ይህንን የፈጠረው ይህ ውድድር ትልቅ ቦታ የሚሰጠው ውድድር ነው። ስፖርት በሀገር ደረጃ ብቻም ሳይሆን በዓለም ደረጃም በዚህ ሰዓት በጣም ተፈላጊ ነው። ስለዚህ ጠቀሜታው በጣም ብዙ ነውና ይሄን ታሳቢ ባደረገ መልኩ ሁሉም እዚህ አካባቢ አሁን ክረምቱ ጀምሯል። የክረምቱን በትርፍ ሰዓቱ እዚህ መጥቶ እንዲከታተል እንዲያሳልፍ የሚለውን ጥሪ ማስተላለፍ ነው። ምክንያቱም ሀላባና ስፖርት የአንድ ሳንቲም ገጽታ ናቸው። ምክንያቱም የተቆራኙ ናቸው፣ መነጣጠል አንችልም። ስለዚህ የተያያዙ ናቸው። ከድሮ ጀምሮ ከጥንት ጀምሮ በባዶ እግር ከሚጫወቱበት ዛሬ በአገር አቀፍ ደረጃ በብሔራዊ ሊግ ደረጃ በፕሪሚየር ሊግ ደረጃ የሚሳተፉ ልጆችን አፍርተን እነዚህ ቅድም መሰረት ድንጋይ ሲጣልም የቀደሙ ትውልዶች መነሻ ተደርጎ ያን አድርገን ለማህበረሰቡ ያቀረብንበት ልምድ ልውጥ የሚወስዱበት። ስለዚህ ይሄ ማለት ምንድነው? በየአመቱ ደግሞ እነሱን እያዩ ስፖርተኞች እንዲፈሩ የተጠቀምንበት ያለንበት ሁኔታ አለ። ስለዚህ ይሄ ማለት ሀላባና ስፖርት መነጣጣል አንችልም። ማህበረሰቡ ለስፖርት ወዳድ ነው። ስቴዲየሙን ሲንገነባ መጫፍ ሚቶ ጫፍ ያለ አርሶ አደር በሀላባ ጫፍ መጨረሻ ያለ አርሶ አደር ከሚያርሰው አንዱ ከሁለቱ በሬ አንዱን በሬ ሰጥቶ ነው ሜዳ የተሰራው። ይሄ ማለት ምንድነው? ማህበረሰቡና ስፖርት መነጣጣል አንችልም። ስለዚህ ሀላባና ስፖርት በጣም የተቆራኙ ናቸው። በሀገር አቀፍ ደረጃ ከድሮም ጀምሮ ይታወቃል። ስለዚህ ያን ደግሞ የገናና ስሙን አሁን ትውልድ ያ ገናት ዝናውን ለመመለስ እየሰራ ያለበት ሁኔታ። ሁለተኛ ደግሞ ልበቀና አመራሮች አሉ። አርቆ የሚያስቡ ነገን የሚያስቡ አመራሮች በመኖራቸው ያን የመሰለ ስቴዲየም ገንብተናል። ቀጥሎ ደግሞ ይሄን ክረምት ውድድርም በተሻለ መልኩ ተዘውታሪ ያደረ እንዲሆን አቅደን እየሰራን ነው። ሚሻላ ካፕ ላይ አንዳንድ የምንጨምራቸው ሀሳቦች አሉ። ያ ማለት በህዝቡ ዘንድ የበለጠ ተወዳጅ እንዲሆን ምክንያቱም ህዝቡ ከሜዳ የራቀበትን በ17 መልሰናል። 18 ደግሞ በበለጠ እንመልሳለን። ዛሬ አይታችሁ ከሆነ በመጀመሪያ ቀን ነው እንግዲህ ተመልካች ሜዳው ሞልቶ የሚገኘው። ስለዚህ ገና ሰው መረጃው የደረሰው ሲሄድ ሜዳው ሙሉ የሚሆንበት ሁኔታ፣ ስለዚህ ሰው ወደ ሜዳ የተመለሰ ነው። ያን ደግሞ አጠናክረን እንቀጥላለን። ቀጣይነት ባለው መልኩ ለመስራት አቅደን እየሰራን እንገኛለን። በዛሬው ቀን በዩ15 ነው መክፈቻ ጨዋታችንን ያደረግነው። በዛላና በዋንጃ ጨዋታ መክፈቻችንን አርገናል። ቀጣይ ውድድሮች አሉን። ይህ የክረምት ውድድራችን በዩ13 ውድድሮች ይደረጋሉ። ከ7 በላይ ቡድኖች ከ7 ክለቦች በላይ መጥተው ተመዝግበው ፕሮግራማቸውን አጀስት እያደረግን ያለንበት ሂደት ነው ያለው። በዩ15 አሉን፣ በዩ14 አሉን፣ በዩ17 አሉን። ልዩ የሚያደርገው ደግሞ የሀላባ የሚሻላ ካፕ ውድድር አለ። ይህ የሚሻላ ካፕ ውድድራችን በአጠቃላይ ዋና አስፈላጊነቱ ትልልቅ ክለቦች ጆይን የሚያደርጉበትን እድል ለማመቻቻት ነው። ታዳጊዎች እድል አግኝተው በሚሻላ ካፕ ታይተው ካናማ የሚገቡ ፕሪሚየር ሊግ የሚገቡ ስፖርተኞችን ለማግኘት ታስቦ የተዘጋጀ ነው። ይሄን መሰረት ያደረገ ነው። የዞናችንም አስተዳደር ዋና አስተዳዳሪ ሀሳብ አመንጭነት ፖቴንሻሉ ታይቶ ነው ኢንተርናሽናል ስቴዲየም ለመስራት ደፍሮ በክልል ደረጃ የሌለ በሀገር አቀፍ ደረጃ እንደ ድሬዳዋ አይነት ብቻ ላይ ያለውን እኛም ደፍሮ የዞን አስተዳደር ዋና አስተዳዳሪችን ደፍሮ ባመነጨው ሀሳብ እንደምታውቀው ያው ኢንተርናሽናል ስቴዲየም ተሰርቶ የመጀመሪያውን የሊግ ውድድር የሀገር አቀፍ የሊግ ውድድር አንደኛ ሊግ መጥቶ እዚህ ውድድር አድርጓል። ከዛ በመቀጠል የክልል ክለቦች ሻምፒዮናም የተደረገበት በቃ ዞኑ በስፖርቱ ያለውን ፖቴንሻል የሚያሳይ ነው የሚል ሀሳብ ነው ያለኝ።
ቀረ የሚለው ነገር ሁሉም ተመልካች ተጋብዟልና ይህን ውድድር እኚህን ታዳጊዎችን ቀርቦ የሀላባ ልጆች ናቸው። የዛላዩን፣ የሸገር፣ የዋንጃ፣ የፋሚሊውን፣ የናሺፍ ሁሉም የሀላባ ልጅ ነውና እኚህን የሀላባ ልጆችን መጥቶ እንዲመለከታቸው ከወዲሁ ጋብዘናቸዋል። ህብረተሰቡ ጊዜያቸውን አላስፈላጊ ቦታ ከሚያሳልፉ ታዳጊዎችን በመመልከት በማበረታታት የሚያሳልፉበት ነው። እንዲሁም ከጤና አኳያ ከፍተኛ የሆነ አስተዋጽኦ ያለው ውድድር ነውና እንደ አጠቃላይ በስነ ምግባር የታነጹ ለቀጣይ ዓመት አእምሯቸው ለትምህርት የተዘጋጀ እንዲሆን የምንጠቀምበት መድረክ ነውና ከዛ በመቀጠል ደግሞ ለየት የሚያደርገው ሚሻላ ካፕ በሚል የዛሬ 3 ዓመት አካባቢ የጀመርነው ውድድር አለ። ይሄ በጎ አገልግሎትን ወይም ደግሞ መረዳዳትን ከስፖርት ጋር እንዴት አብሮ መሄድ እንደሚችል ለህዝቡ የምናሳይበት ለአጎራባች ወረዳዎች እና ከተሞችም ጭምር ሚሻላን የምናስተዋውቅበት አንዱ ውድድራችን ነው። ወደ ከነማም የሚገቡበት ተስፋ ያላቸው ተጫዋቾችም የሚታዩበት ትልቅ ውድድር ነውና አንድ ለየት ያለ ክስተትም የሚደረግበት ውድድር ነው። ከዛ ውጭ ከእግር ኳስ ውጭ ደግሞ በተለያዩ ስፖርት አይነቶች ስፖርተኞችን ውድድር የምናካሄድበት ሰፊ የሆነ መድረክ ነው ማለት ነው። ከነማውን ሊረከብ የሚችል ወክሎ መጫወት የሚችል በአገር ደረጃ አልፎ በአህጉራትም በዓለም ደረጃም ተወዳዳሪ ተፎካካሪ ሊሆን የሚችሉ ተጫዋቾችን ማፍራት ስለሚቻል እዚህ የጀመሩ ዛሬ ላይ የጀመሩ ልጆች በየደረጃ ያሉ ልጆች ናቸው። የእድሜ ክልላቸውን ስናይ እነዚህ ልጆች ይሄ የጀመሩትን ጨዋታቸውን አጠናክሮ መቀጠል መቻል አለባቸው። በማውን ነገር ላይ መሀል ላይ ማቋረጥ የለባቸውም። በተለያየ ጊዜ የሚታየው ይጀምሩና ጥሩ ፐርፎርማንስ ያሳዩና ዘለቅ ብሎ ያለመሄድ ሁኔታዎች አሉ። አላስፈላጊ በሆኑ ሱስ የመጣመጥ አይነት የማቋረጥ አይነት ነገር አለና ይሄ አንደኛ ግለሰቡንም ወጣቱንም ይጎዳል። ሁለተኛ ደግሞ እንደ ቤተሰብም እንደ ሀገርም ትልቅ ኪሳራ ነው። ሌላው መጠቀም ያለበትን ጉዳይ መጠቀም እየቻለ እንዳይጠቀም በራሱ አላስፈላጊ የሆኑ ውሳኔዎች እየወሰነ ያለበት ሂደቶች መቆም መቻል አለባቸው። ሚሻላ በባህሪው ማረዳዳት ነው። ባህላብኛ ሚሻላ ማለት በራሱ ማረዳዳት ነው። እኛ በእንደዚህ አይነት ውድድር በከተማ አስተዳደሩ በሚዘጋጁ ውድድሮች በሚሻላ ካፕ ውድድር ልጆችን እናፈራለን፣ ታዳጊዎችን እናፈራለን። እነዚህ ታዳጊዎች ውጤታማ የሚሆኑበት ከነማ ሄዶ የሚሳተፉበት ሀላባ ሸገር አለን። ሀላባ ሸገር አንደኛ ሊግ ላይ ይሳተፋል። እዛ ላይ ጆይን ያደርጋሉ። ከ20 ዓመት በታች ዛላ አለን። ዛላ ላይ ሄዶ ይሳተፋሉ። በእነዚህ ውድድሮች አልፎም ከነማችን ላይ ሄዶ ይሳተፋሉ። ከዛም አልፎ ለሀገር በሌሎች ክለቦች ጆይን አድርጎ ሲወዳደሩ የነበሩ ስፖርተኞች እንዳሉን ይታወቃል። ዘንድሮም በዚህ ልክ የሚሻላ ካፕ ልዩ አድርገን ያደረግነው ቲሞች ተጋባዥ ቲሞችን ጠርተን ተጋባዥ ቲሞች ፍሬ አድርገናል ማለት ነው። ይህን ለማድረግ አሁን የጀመሩ እዚህ ሜዳ ላይ ዛሬ የምናያቸው ልጆች ዛሬ ላይ ተጀምሯል። ግን ይህን በየደረጃ ያሉት አጠናክሮ መቀጠል መቻል አለባቸው። የእግር ኳሱ በዓለም ደረጃ ስናየው በጣም ተፈላጊ ነው። በጣም ተፈላጊ ከየትኛውም ዘርፍ በጣም ተፈላጊ ይሄ ነውና ዛሬ ላይ ሆነን እንግዲህ የአካባቢ ልጆች እንዳለ ሆኖ ተጨማሪ ከሌላው አካባቢ ለከነማው እያመጣናለንበት ሂደት ስላለ ይሄን ደግሞ ወክሎ ሊጫወቱ የሚችሉ ልጆችን ከዚሁ ማፍራት ስለምንችል ይሄን ሁሉም የራሱን የሚመለከተው አካል ድርሻውን እንዲወጣም ጥሪን ለማስተላለፍ ነው። አመሰግናለሁ። ስፖርት በባህሪው እግር ኳስ በባህሪው የእርስ በርስ አንድነትን ማጠናከር ነው። የእርስ በርስ አንድነትን ስናጠናክር ወንድማማችነትን እናዳብራለን። ስፖርት ወንድማማችነታችንን የምናጠናክርበት የፖለቲካና የተግባር አንድነታችንን የምናጠናክርበት የውድድር ዘርፍ ነው። ይሄን አስመልክቶ የሚሻላ ካፕ ውድድራችን ተጋባዥ ቲሞችን አዘጋጅተን ከቀናት በኋላ የሚሻላ ካፕ በደማቅ
ሁኔታ ከዚህም በተሻለ ሁኔታ ውድድሩን እንጀምራለን ማለት ነው። የኛ የከተማ አስተዳደር ቲሞች አሉን። ከከተማ አስተዳደር አልፎ ከጎረቤት አካባቢ የሚመጡ ቲሞች አሉን። ክለብ ሆኖ የሚመጡ አሉን። እነዚህ አጠቃላይ የምናሳተፍበት የስፖርት አይነት ነው የሚሻላ ካፕ የምንለው። ሁላችንም ማዕከላዊ ኢትዮጵያ ክልልን አቅፎ የሚይዝ አለፍ ስልም ደግሞ በሀገር ደረጃ ብራንድ አድርገን ለመስራት ነው ዋና ዓላማ አድርገን እየሰራን ያለ ነው። ሚሻላ ካፓችን ይህ ውድድር የሚሻላ ካፕ ውድድራችን በሀገር ደረጃ እውቅና እንዲኖረው ጭምር ለማድረግ እየሰራን ስለሆነ ሁሉም የሚመለከተው አካል ምናልባት ይህን ኢንተርቪው የሚመለከተው አካል ተጋብዞ ይህንን ውድድር ቢታደምልን የሚል ሀሳብ አለ። በዚህ ውድድር ለመሳተፍ የምትፈልጉ ስፖርተኞች መድረካችን ክፍት ነው። በዚህ ውድድር ለመሳተፍ የሚፈልግ አሰልጣኝ መድረካችን ክፍት ነው። ፕሪሚየር ሊግ ላይ ያላችሁ አሰልጣኞች፣ ተጫዋቾች በእውነት ይህ ውድድር በቁሊቶ ከተማ አስተዳደር የሚደረገው ይህ ውድድር ብዙ ስፖርተኞችን የሚታገኙበት ውድድር ነው። ጥሩ ስፖርተኞችን የሚታገኙበት ውድድር ነው። ስለሆነም በተቻለ አቅም መታችሁ ኢንቫይት ቢታደርጉልንና ስፖርተኞቻችንን በዚህ ልክ ብትጎበኙልን የሚል መልእክት ለማስተላለፍ ወዳለሁ። ሁለተኛ ስፖርታዊ ጨዋነት ላይ በጣም ከክለቦች ጋር በመቀራረብ ተግባብተን ተናግረን ገብተናል። 2017 በስፖርታዊ ጨዋነት ላይ በደንብ በመስራታችን ውድድሩ በጣም ተጠናቋል። ዘንድሮ ደግሞ አንደኛ ስቴዲየማችን ያስመረቅንበት ዓመት ነው። ፕሪሚየር ሊግ የገባንበት ዓመት ነው። ከአምና በተለየ መልኩ የምንሰራበት ዓመት ነው። ስለዚህ ሁሉም ስፖርት ቤተሰብ፣ ስፖርት ወዳድ፣ ደጋፊ፣ ተመልካች በሙሉ ስፖርታዊ ጨዋነት ዲሲፕሊን በሆነ መልኩ ውድድሩን እዚህ መጥቶ መከታተል አለበት። በአጠቃላይ ግን ይህ ስፖርት በባህሪው ዲሲፕሊን ይፈልጋል። ያለ ዲሲፕሊን ስፖርት ምንም ማለት አይደለም። ይህንን መሰረት ያደረገ ውይይት አድርገናል። በቅድመ ዝግጅት ዙሪያ በሚገባ ቲሞችን ቀርበን ቅድመ ውይይት ስራዎችን ሰርተን ይህንን ስንሰራ እያንዳንዱ ክለብ አመራሮች፣ የክለብ አሰልጣኞች፣ ቡድን መሪዎች፣ አምበሎች ተጨምረው ባሉበት የጋራ ተግባቦት ተፈጥሮለት በምን መልኩ ነው የምንሄደው? የስፖርታዊ ጨዋነት ጉዳይ የሁላችንም ጉዳይ ነው። ስለዚህ ይህንን ውድድር በበላይነት ሁላችሁም መቆጣጠር አለባችሁ በሚል ባዘጋጀነው መድረክ ሁሉም ክለቦች የጋራ ተግባቦት ተፈጥሮለት ወደ ውድድር ገብተናል ማለት ነው። ይህንን ውድድር ስናደርግ በእግር ኳስ ብቻ አይደለም የምናደርገው፣ ልዩ ልዩ ስፖርት ሻምፒዮና ነው እኛ በቁሊቶ ከተማ አስተዳደር እያዘጋጀን ያለን። ስለዚህ በዘንድሮ ዓመት አምና ያደረግነው በ6 ስፖርት አይነቶች ስንሳተፍ ነበር። ዘንድሮ ደግሞ በተሻለ መልኩ በ7 አይነት ስፖርት አይነቶች ለመሳተፍ ዝግጅታችንን ጨርሰናል ማለት ነው። በማርሻል አርት ፖቴንሻል ኤሪያ ነው፣ በእግር ኳስ ፖቴንሻል ኤሪያ ነው። ሀላባን መጥቶ ኢንቫይት እንድታደርጉ ጭምር መልእክት ለማስተላለፍ ነውና በአጠቃላይ ስፖርቱ ሰላማዊ እንዲሆን የሁላችንም ምኞት ነው። በአጠቃላይ ክረምት ውድድራችንን አስመልክቶ ኢንቫይት ለማድረግ የምትፈልጉ በራችን ክፍት ነው የሚል መልእክት ለማስተላለፍ ነው የሚፈልገው። በአጠቃላይ ያለኝ ሀሳቤ ነው። አመሰግናለሁ። ከህብረተሰቡ ደግሞ የምንጠብቀው ምንድነው? ስፖርቱ በስፖርታዊ ጨዋነት ተዝናንተውበት ልጆችን ደግፈውበት የሚመለሱበት እንጂ የጸብ መነሻ መሆን እንደሌለበት አምነው የሚመጣውን ውጤት የዳኞችን ውሳኔ በጸጋ ተቀብለው ክረምቱን አገራችን በሰላም እንድታሳልፍ እንዲተባበሩ። ጥሩ ሀላባ በባህሪው ናቹራል ኢንቫይሮንመንታል ካልቸራል ኢንፍሉዌንስ አለው። ሰላምን መሰረት ያደረገ ትውልድ ነው ሀላባ። ከመሰረቱ ጸብ፣ የሆነ ችግር፣ የሆነ አይነት ነገር ምናምን አይፈልግም። ተፈጥሮም ያደለው ነው። ጊፍትድ የሆነ ነው። በዚህ ጊፍትድ የሆነ ታሌንትድ የሚሆኑና ጊፍትድ የሚሆኑ አሉ። ታሌንትድ ታደርገዋለህ። ጊፍትድ የሆንከውን ነገር የተሰጠህን ነገር ታሳድገዋለህ። ታሌንት አድርገህ በውስጥ ታሳድገዋለህ። ያ ቀደምት ከነበሩ አባት አያቶቻችን ቅድመ አያቶቻችን መሰረታዊ ባህል የመጣ ነው። ይሄ ሰላም
እየጸና ከትውልድ ወደ ትውልድ የተሸጋገረ አሁን ላይ ደርሷል። ያ ነው የአንዱ ያ መሰረት ነው። ሁለተኛው ውድድሮችን ከማድረጋችን በፊት ክለብ አመራሮች አሉ። ክለብ አመራሮችን ጠርተን አሰልጣኞች አሉ፣ ቡድን መሪዎች እንደምታውቃቸው አሉ። እነሱን ጠርተን ውይይት እናደርጋለን። ከሰላም እሴት አንጻር ውይይት ይደረጋል። ዞናችን እንደምታወቀው የክልሉ የሰላም አምባሳደር በሀገር ደረጃም በሰላሟ ትታወቃለች። በርካታ ቦታዎች ላይ በርካታ ነገሮች ይታዩ። ሀላባ በሰላም ነው የምታሳልፈው። ይሄ አንዱ አስተዋጽኦ ተጽዕኖ የፈጠረብን አንዱ ካልቸራል ኢንፍሉዌንስ ምለ ይሄ ነው። ከዛ በተጨማሪ ግን አፕግሬድ የምታደርገው ነገር አለ። እኛ እሱ ላይ ተጨማሪ አድርገን አንዳንድ ውይይቶችን እያደረግን እያዳበርን፣ ያው ስፖርት በባህሩ ሴንሲቲቭ ኤሪያ ነው ታውቃለህ። በትንሽ ነገር ሁሉም ውጤት ስለሚፈልግ ትንሽ ክስተት ትጎላለች። ግን ያንን ኮንትሮል እያደረግን በባለቤትነት ተጫዋቾችም አሰልጣኞችም ሞር የሚሰሩት ተጫዋቾች አሰልጣኞች ላይ ቡድን መሪዎች ላይ የቡድን አመራሮች ላይ እንሰራለን ሞር። ስለዚህ እነሱ ራሳቸው ኮንትሮል ያደርጋሉ ባለቤት ሆነው። ምክንያቱም በጸጥታ ኃይል በምናምን ኃይል ከሆነ ነገሩ እየሰፋ ይሄዳል። ጸጥታ ኃይል የሆነ አስቸጋሪ ነገር ሲኖር ነው ገብቶ የሚያረጋ። ከዛ ውጭ ያለው ነገር በጣም ፍጹም ሰላም ነው። ከሰላም አንጻር ምንም አንታማም። በሰላም ተጀምሮ ያ ሁሉ ውድድር በሰላም ነው የሚያልቀው እስከ መጨረሻ። ሰላም ፍጹም ሰላማዊ የሆኑ ውድድሮችን ነው የምናደርገው። ከሰላም አንጻር ሰላም እሴቱ እንደ ዞናችንም በጣም ፍጹም ሰላም የተረጋጋ ሰላማዊ ማህበረሰብ ነው ያለው። ይሄ ካልቸራል ኢንፍሉዌንስም ጭምር ነው ብዬ ነው ማስበው። በዚህ ረገድ ጥሩ ነው ብዬ ነው ማስበው። ከስፖርታዊ ጨዋነት ጋር ታይዞ ትልቁ ነገር እሱ ነው። ምክንያቱም ስፖርት የምትጫወታቸው ጨዋታዎች በራሱ የሆነ የምትለካበት የምትመዘንበት ነገር ነው። ይህን ስትመዘን ግን ስነ ምግባር ያለው መሆን መቻል አለበት። እሱ ወደ ስፖርት ሜዳ ስትገባ አንድም ማሸነፍ ነው፣ ሁለትም መሸነፍ ነው። ይህ ይታወቃል። ይሄን ደግሞ ወዳጅነትን የሚያጠናክር ነው መሆን አለበት እንጂ ሌሎች ሁከቶችን ሌሎች ጭቅጭቆችን ሊፈጥር የሚችል ነገር መሆን የለበትም። ይሄ ነገር ደግሞ ባህሪውም የሚያዘው ህጉ የሚያዘው ጨዋነት የተላበሰ ተጫዋች፣ ስነ ምግባር ያለው ተጫዋች፣ ጠንካራ ተጫዋችን ለመፍጠር ስፖርታዊ ጨዋነት ትልቁ ድርሻ ስለሚይዝ ይሄን ማጠናከር ነው። እርስ በርስ ደግሞ ማስተጋብር መገናኘትን የሚያጠናክር ነውና በዚህ አጋጣሚ ሁሉም እዚህ ከየሰፈሩ የመጡ ልጆች አሉ የሚገናኙበት ነው የሚጫወቱበት ስለሆነ በዚህ የራሳቸውን ግንኙነትን የራሳቸውን ማህበራዊ መሰረትም ጭምር ሰላማዊ በሆነ መንገድ ተጀምሮ በሰላማዊ መንገድ እንዲጠናቀቅ ተጫዋቹም ደጋፊውም አሰልጣኙም ሰልጣኙም ሁሉም የራሱ የሆነ ድርሻ እንዲወጣ ይላሉ። ይህን ጥሪ ለማስተላለፍ ነው። አመሰግናለሁ።